ዛሬ የምነግራችሁ ነገር ምናልባትም እስከዛሬ ካያችኋቸው ጠቃሚ ቪዲዮዎች፣ ካነበባችኋቸው መጽሐፍት ወይም ከሰማችኋቸው ምክሮች ሁሉ ፍጹም የተለየ ነው። እንዲሁም መጀመሪያ ስትሰሙት ሊያስደነግጣችሁ፣ ሊያበሳጫችሁ ወይም እንዴት እንዲህ ይባላል ብላችሁ እንድትጠራጠሩ ሊያደርጋችሁ ይችላል። ነገር ግን አንድ እውነት ልንገራችሁ፣ እናንተ ዛሬ ያላችሁበት ህይወት፣ የባንክ አካውንታችሁ መጠን፣ የምትኖሩበት ቤት፣ የምትሰሩት ስራ እንዲሁም አሁን የሚሰማችሁ የደስታም ይሁን የሐዘን መጠን ይህ ሁሉ የዛሬ 3 ወይም 4 ዓመት ለራሳችሁ በየቀኑ ስትነግሩት የነበረው የውሸት ውጤት ነው። ከመቀጠላችን በፊት ግን አንድ ነገር እንድታደርጉ ፈልጋለሁ። አሁን ባላችሁበት ሁኔታ ወይም በአሁን ሰዓት አልችልም ወይም አይሳካልኝም ብላችሁ የምታምኑት አንድ ትልቅ እንቅፋት ይኖራል። ያ እንቅፋት ምንድነው? ገንዘብ የለኝም ነው? እድሜ ሄዷል ነው? ወይስ ቤተሰቦቼ ደሃ ናቸው የሚል ነው? እባካችሁ አሁኑኑ ቪዲዮን ፖዝ አድርጉና ለራሳችሁ የምትነግሩትን ያንን ትልቁን እንቅፋት ኮመንት ላይ ጻፉት። ለምን እንደሆነ ታውቃላችሁ? ቪዲዮ ሲያልቅ ያ የጻፋችሁት ነገር እውነት ሳይሆን እናንተ ራሳችሁ የፈጠራችሁት ውሸት መሆኑን ላሳያችሁ ፈልጋለሁ። ከዛም ራሳችሁን ነፃ ስለምታወጡ ነው። እስኪ ድፍረት ይኖራችሁና ጻፉት። እኔም እያንዳንዱን ኮሜንት አነበዋለሁ። አዎ በትክክል ሰምታችኋል። ሁላችንም ያደግነው ለራስህ ታማኝ ሁን፣ ያለህበትን እውነታ በጸጋ ተቀበል በሚሉ መርሆች ነው። ነገር ግን እውነታው እሱ አይደለም። በአሁኑ ሰዓት በአካባቢያችሁ የምታዩት እውነታ የእናንተ የወደፊት ዕጣ ፈንታ የመወሰን አቅም የለውም። እናንተ ዛሬ እዚህ ደረጃ ላይ ያደረሳችሁ እኔ እድል የለኝም፣ የተማርኩት ትምህርት አይጠቅምም፣ ሀገሪቱ ለስራ አትመችም የሚሉ ጎጂና መርዛማ ውሸቶችን እንደ ብቸኛ እውነት አምናችሁ ስለተቀበላችሁ ነው። አእምራችሁ እናንተ የሰጣችሁን መረጃ እንደ ፍጹም እውነት ወስዶ ህይወታችሁን በዚያው ጠባብ መንገድ ቀርጾታል። ዛሬ ግን ይህንን ጨዋታ በአዲስ መልክ የምንቀይርበት ታሪካዊ ቀን ነው። ዛሬ የምንነጋገረው ስለ መዋሸት ሲሆን ይህም ሌላውን ሰው እንድታታሉ ወይም እንድትጎዱ ሳይሆን አይምሯችሁ ገና ያልሆነውን ነገር እንደሆነ አድርጎ እንዲቀበል፣ ገና ያልጨበጣችሁትን ሀብት እንደጨበጣችሁ አድርጎ እንዲያምንና አዲስ ብሩህ አዲስ ታላቅ እውነት እንዲፈጥርላችሁ የምታደርጉበትን ሳይንሳዊ የማታለል ጥበብ ነው። እስኪ አንድ ጥያቄ ልጠይቃችሁ። ለምንድን ነው አንዳንድ ሰዎች ምንም ተሰጥኦ ሳይኖራቸው ወይም ብዙ ሳይለፉ ትልቅ ደረጃ ላይ የሚደርሱት? ምክንያቱም የነሱ ጥንካሬ ሳይሆን አእምሯቸው ውስጥ የፈጠሩት ታላቅ ውሸት ነው። እነሱ ገና ሳይሳካላቸው ተሳክቶልናል ብሎ አይምሯቸውን አሳምነውታል። እናንተስ ለምን ይህንን አታደርጉም? ዛሬ በዚህ ሰፊ ትንታኔ ውስጥ አእምሯችሁን ሙሉ በሙሉ ሪሴት የምታደርጉበት የድሮውን ማንነት ፕሮግራም ሰርዛችሁ አዲስና ስኬታማ ፕሮግራም የምትጭኑበትን 7 ምስጢራዊ ቀመር አሳያችኋለሁ። ከነዚህ 7 ደረጃዎች መካከል አንዱን እንኳን ብታሳልፉ ሙሉ ለውጡን ላታገኙ ትችላላችሁ። ስለዚህ እያንዳንዷን ነጥብ በማስታወሻ እየያዛችሁ ከኔ ጋር እስከ መጨረሻው እንድትጓዙ አሳስባችኋለሁ። ደረጃ 1 የአሁኑን እውነታ መካድ። አሁን ወደ መጀመሪያውና ምናልባትም ለብዙዎቻችሁ እጅግ ከባዱ ግን ደግሞ እጅግ ወሳኙ ደረጃ ላይ ደርሰናል። እሱም የአሁኑን እውነታ መካድ ነው። ይህንን ስላችሁ እብድ ሁኑ ማለት እንዳልሆነ ተረዱልኝ። ይልቁንም አእምሯችሁን በአካባቢያችሁ ባለው ነገር ብቻ ታስሮ እንዳይቀር የምታደርጉበት ስትራቴጂያዊ መቃወም ነው። እስኪ አንድ ጥያቄ ልጠይቃችሁ። አሁን በዚህ ሰዓት አይናችሁን ገልጣችሁ ዙሪያችሁን ስትመለከቱ ምን ይታያችኋል? ምናልባት ጠባብ ክፍል፣ ባዶ የባንክ አካውንት ወይም ተስፋ የሚያስቆርጥ የኑሮ ሁኔታ ሊሆን ይችላል። አብዛኛው ሰው የሚያደርገው ስህተት ይህንን መራራ እውነት እንደ ብቸኛ የህይወቱ መዝጊያ አድርጎ መቀበሉ ነው። አእምሯችሁ እውነቱ ይህ ነው ብሎ ካመነ ከዚህ እውነት ውጪ ያለውን ማንኛውንም እድል ለማየት በሩን ይዘጋል። ነገር ግን ታላላቅ የዓለም ስኬታማ ሰዎች ሚስጥር ይሁንላችሁ። እነሱ የሚያዩት በአይናቸው የሚታየውን ሳይሆን በልባቸው በመናባቸው የሳሉትን አዲስ እውነታ ነው። ለምሳሌ አንድ ሰዓሊ ገና ስራውን ሳይጀምር በፊቱ ያለውን ባዶ ሸራ ባዶ መሆኑን አምኖ ቢቀበል ኖሮ ያንን ድንቅ ስራ ሊፈጥር ይችል ነበር? በፍጹም። እሱ የሚያየው በባዶ ሸራ ላይ ሊያርፍ ያለውን ድንቅ ምስል ነው። እናንተም ዛሬ ባንክ አካውንታችሁ ባዶ ሊሆን ይችላል፣ ኑሯችሁ ምስቅልቅሉ ሊወጣ ይችላል። ነገር ግን ያንን እንደ እውነት አትቀበሉት። ይህ እኔ አይደለሁም፣ ይህ የድሮ ማንነቴ ጥላ ነው ብላችሁ ራሳችሁን መዋሸት ጀምሩ። በአይምሯችን ውስጥ RAS የሚባል አንድ አጣሪ ፊልተር አለ። ይህ አጣሪ የሚሰራው እናንተ እውነት ነው ብላችሁ በምታምኑበት ነገር ላይ ተመስርቶ ነው። እናንተ እኔ ደሃ ነኝ ብላችሁ ካመናችሁ ይህ አጣሪ በዙሪያ ያለውን የሀብት እድሎች ሁሉ ይደብቅባችኋል። የሚታያችሁ ችግር፣ እጥረት ወይም ድካም ብቻ ይሆናል። ነገር ግን እኔ በሚሊዮኖች የሚቆጠር ሀብት ባለቤት ነኝ ብላችሁ አእምሯችሁን ስትዋሹት RASችሁ ግራ ይጋባል። ጌታዬ ሀብታም ነኝ እያለ ነው፣ ግን እዚህ ጋር የሚታየው እጥረት ነው ይላል። ያን አእምሯችሁ በውሸታችሁና በእውነታችሁ መካከል ያለውን ክፍተት ለመሙላት ሲል ቀደም ሲል የምታያቸውን እድሎች፣ ሰዎችና ሐሳቦችን ፈልቅቆ ማሳየት ይጀምራል። ዛሬውኑ ይህንን ተግባራዊ በማድረግ መጀመር አለባችሁ።
በአይናችሁ የምታዩትን እጥረት አልቀበልም በሉ። ይህ እኔን አይገልጸኝም በሉ። ይህንን ስታደርጉ አእምሯችሁ መጀመሪያ ይቃወማችኋል። እንዴት የለኝም እኮ ይላችኋል። በዚህ ሰዓት ነው እናንተ በንቃት ውሸታችሁን የምታጸኑት። ይህንን ማድረግ የቻሉ ሰዎች ብቻ ናቸው ከአሁኑ ረግረግ ወጥተው አዲስ ዓለም የሚፈጥሩት። ይህ ደረጃ የሚጠይቀው ትልቅ ድፍረት ነው። ምክንያቱም ዙሪያችሁ ያሉ ሰዎች እብድነህ እንዴ ያለህበትን አታይም ሊሏችሁ ይችላል። እነሱ የሚያዩት የዛሬውን ጥላችሁን ነው፣ እናንተ ግን የምታዩት የነገውን ብርሃናችሁን ነው። ይህ ቃል መግባታችሁ ለአእምሯችሁ የመጀመሪያውና ትልቁ ትዕዛዝ ነው። አስታውሱ፣ አሁን የምታዩት ነገር ሁሉ ጊዜያዊ ነው። እናንተ በውስጣችሁ የፈጠራችሁት ውሸት ግን ነገ የምትጨብጡት እውነተኛ እውነት ነው። ስለዚህ ዛሬውኑ የአሁኑን እውነታ መካድና የወደፊቱን ታላቅነት እንደ ዛሬ አድርጎ ማየትን ልመዱ። ደረጃ 2 የማንነት ስርቆት። አሁን ደግሞ ወደ ሁለተኛውና ምናልባትም እጅግ አስፈሪ ወደሆነው ደረጃ ተሻግረናል። እሱም የማንነት ስርቆት ይባላል። እዚህ ጋር ልብ በሉ። እኔ የምላችሁ ሌላ ሰው ሁኑ ሳይሆን ገና ያልሆናችሁትን ታላቅ ማንነታችሁን ዛሬውኑ ሰርቃችሁ ልበሱት ነው ምላችሁ። ብዙዎቻችሁ ስኬትን የምታዩበት እንደ አንድ የመዳረሻ ነጥብ ነው። አንድ ቀን ሀብታም ሆናለሁ፣ አንድ ቀን ታዋቂ ሆናለሁ ትላላችሁ። ነገር ግን የዓለም ትልቁ እውነት ይህ ነው። የፈለጋችሁትን ነገር ለማግኘት መጀመሪያ ያንን ነገር ያገኘውን ሰው መሆን አለባችሁ። አእምሯችሁ ሀብታም መሆን እፈልጋለሁ የሚለውን ቃል ሲሰማ የሚመዘግበው እኔ አሁን ደሃ ነኝ የሚለውን እውነት ነው። መፈለግ ማለት የለኝም ማለት ነው። እናንተ በፈለጋችሁ ቁጥር አእምሯችሁ የሌላችሁ መሆኑን እያረጋገጠ እጦትን በህይወታችሁ ላይ ያጸናል። ታዲያ ሚስጥሩ ምንድን ነው? ሚስጥሩ ማንነትን መስረቅ ነው። ዛሬ በኪሳችሁ 1 ሳንቲም ባይኖርም አእምሯችሁን እንዲህ ብላችሁ መዋሸት አለባችሁ። እኔ በሚሊዮኖች የሚቆጠር ሀብት ባለቤት ነኝ። ይህንን ስትሉ አእምሯችሁ ግራ ይጋባል። እንዴት ኪሳችሁ ባዶ ነው እኮ ይላችኋል። በዚህ ሰዓት ነው ሃይጃኪንግ ወይም ጠለፋው የሚጀምረው። እናንተ አቅማችሁን፣ አረማመዳችሁን፣ አነጋገራችሁንና ውሳኔያችሁን ልክ እንደ አንድ ሚሊዮነር ማድረግ ስትጀምሩ አእምሯችሁ በውስጣችሁ ባለው የሀብት ማንነትና በውጭ ባለው የድህነት እውነታ መካከል ያለውን ግጭት መሸከም ያቅተዋል። አእምሯችሁ በምታምኑበት ነገርና በምታዩት ነገር ልዩነት ሲኖር ያንን ልዩነት ለማጥፋት የግድ ይሰራል። እናንተ እኔ ስኬታማ ነኝ ብላችሁ በጽናት ስትዋሹ አእምሯችሁ ያንን ውሸት እውነት ለማድረግ ሲል የእናንተን ድርጊትና እድሎች መቀየር ይጀምራል። ድመት ሆናችሁ እንዳንበሳ መጮህ አትችሉ። ድምጻችሁ እንዲጎላና ዓለም እንዲሰማችሁ ካስፈለገ በመጀመሪያ ውስጣችሁ እኔ አንበሳ ነኝ የሚለውን ውሸት እንደ ብቸኛ እውነት መቀበል አለበት። እስኪ ያስቡት፣ አንድ ትልቅ ተዋናይ የንጉስ ገጽ ባህሪ እንዲጫወት ቢሰጠው መድረክ ላይ ወጥቶ እኔ ንጉስ መሆን እፈልጋለሁ አይልም። ይልቁንም እኔ ንጉስ ነኝ ብሎ ያምናል። ዘውዱን ይደፋል፣ በግርማ ይራመዳል። በዛች ሰዓት እሱ ተራሱ አይደለም፣ ንጉስ ነው። እናንተም በህይወታችሁ መድረክ ላይ የመሪነቱን የሀብታምነቱንና የድል አድራጊነቱን ዘውድ ዛሬውኑ በምናባችሁ ድፉት። ይህ ደረጃ የሚጠይቀው ድፍረት እንደ እብድ ለመታየት መፍቀድን ነው። ሰዎች ምኑ ነው ሀብታም፣ ለምሳ እንኳን የሚበለው የለም እኮ ሊሏችሁ ይችላሉ። ነገር ግን እናንተ የምትሰርቁት የእነሱን እይታ ሳይሆን የራሳችሁን የወደፊት ማንነት ነው። እናንተ በውስጣችሁ ያመናችሁትን ማንነት ዓለም ለመቀበል ትገደዳለች። ምክንያቱም እናንተ ስትቀየሩ የምታዩት ዓለም አብሮ ይቀየራል። ይህንን ለማድረግ ቃል መግባት ወይም ኮመንት መጻፍ አያስፈልጋችሁም። ነገር ግን አሁኑኑ በልባችሁ እኔ ማን ነኝ ብላችሁ ጠይቁ። ያ የሰረቃችሁት አዲስ ማንነት በደም ስራችሁ ውስጥ ሲፈስ ሲሰማችሁ፣ ይህ ማንነት ነው ነገ የምትጨብጡትን ድል ዛሬ ላይ ጠነሰስ ነው። ደረጃ 3 የአእምሮ ፊልም መስራት። አሁን ደግሞ ወደ ሶስተኛውና ምናልባትም አእምሯችሁን ሾርት ሰርኪዩት ወደሚያደርገው ደረጃ ደርሰናል። እሱም የአእምሮ ፊልም መስራት ወይም በሳይንሳዊ አጠራሩ ቪዥዋል ሃሉሲኔሽን ይባላል። እዚህ ጋር አንድ ትልቅ ምስጢር ልንገራችሁ። አእምሯችሁ በአይናችሁ በምታዩት እውነትና በምናባችሁ በምትፈጥሩት ውሸት መካከል ያለውን ልዩነት መለየት አቅም የለውም። ሳይንቲስቶች አንድ አስገራሚ ጥናት አደረጉ። 2 የሰዎች ቡድኖች ወሰዱ። አንደኛው ቡድን በየቀኑ ለተወሰነ ሰዓት ፒያኖ እንዲለማመድ ተደረገ። ሁለተኛው ቡድን ግን ፒያኖን ሳይነካ በምናቡ ብቻ ጣቶቹን ፒያኖ ላይ ሲያሳርፉ ድምጽ ሲያወጣና ሲለማመዱ እንዲያስብ ተደረገ። ውጤቱ ምን ሆነ መሰላችሁ? በምናቡ ብቻ የተለማመደው ቡድን አእምሮ ውስጥ ልክ እንደ መጀመሪያ ቡድን ሆኖ ፒያኖ ለመጫወት የሚረዱ አዳዲስ የነርቭ መስመሮች ኒውራል ፓዝዌይ ተፈጠሩ። አእምሯቸው ይህ ልምምድ በእውነት እየተደረገ ነው ብሎ አመነ። እናንተም ዛሬ ህይወታችሁን መቀየር ካቃታችሁ ምክንያቱ ሁል ጊዜ የምታዩትና የምታስቡት አሁን ያለባችሁን ችግር ብቻ ስለሆነ ነው። አእምሯችሁ የውድቀታችሁን ፊልም ደጋግሞ እያየ ይህ ነው እውነቱ ብሎ ፕሮግራም ተደርጓል። ዛሬ ግን ይህንን ፊልም በአዲስ የስኬት ፊልም እንተካዋለን። በዚህ ደረጃ እናንተ የምታደርጉት ነገር ቢኖር በየቀኑ ለ10 ወይም ለ15 ደቂቃ አይናችሁን ጨፍናችሁ ገና ያልደረሳችሁበትን ህይወት እንደደረሳችሁበት አድርጋችሁ ማየት ነው። ነገር ግን ዝም ብላችሁ ማየት ብቻ አይደለም፣ ስሜቱንም መለማመድ አለባችሁ።
የምትመኙት ዘመናዊ መኪና ውስጥ ተቀምጣችሁ የቆዳውን ሽታ ስታሸቱት፣ የምትመኙት ድርጅት ውስጥ ቢሮአችሁን ከፍታችሁ ስትገቡ የሚሰማችሁን ኩራት፣ የባንክ አካውንታችሁ ስትከፍቱና ያሰባችሁትን ቁጥር ስታዩ የሚሰማችሁ የደህንነት ስሜት፣ ይህንን ሁሉ በምናባችሁ ልክ እንደ ፊልም ስታዩ አእምሯችሁ ግራ ይጋባል። ጌታዬ ሀብታም ነው እያለኝ ነው፣ ስሜቱ ሀብታም ነው ይላል ብሎ ያምናል። ያን አእምሯችሁ ያንን ምናባዊ ውሸት ወደ ምድራዊ እውነት ለመቀየር ሲል ቀደም ሲል ዝግ የነበሩትን የፈጠራ በሮች ይከፍታል። የማታያቸው እድሎች እንዲታዩአችሁ ያደርጋሉ። ማስጠንቀቂያ፣ ይህንን ስታደርጉ መጀመሪያ ላይ ውስጣችሁ እየዋሻው ነው የሚል ስሜት ሊሰማችሁ ይችላል። ያ ስሜት ጥሩ ነው፣ ምክንያቱም እየዋሻው ነው ማለት አሮጌው ማንነታችሁ እየታገለ ነው ማለት ነው። እናንተ ግን በዚያ ውሸት ውስጥ መኖር አለባችሁ። ዓለም ለራስ ታማኝ ሁን ትላችኋለች። እኔ ግን የምላችሁ ለወደፊት ማንነታችሁ ታማኝ ሁኑ ነው። ዛሬ የምታዩት እውነት ነገ ይጠፋል። ዛሬ የምትዋሹት የስኬት ፊልም ግን ነገ የምትጨብጡት ሀቅ ይሆናል። ይህንን ለማድረግ ዝምታና ትኩረት ብቻ ነው የሚጠይቀው። አሁን ቪዲዮን እያያችሁ እንኳን ለጥቂት ሰከንዶች አይናችሁን ጨፍኑ። ያንን ታላቅ ማንነታችሁን ይዩት። ያ ሰው እናንተ ናችሁ። ዛሬ ምናብ ነው፣ ነገ ግን ታሪክ ይሆናል። ደረጃ 4 የቃላት አስማት። አሁን ደግሞ በቪዲዮ መግቢያ ላይ ህይወታችሁን በአንድ ጀንበር የመቀየር አቅም አለው ብዬ ወደ ነገርኳችሁ ወሳኝ ደረጃ ደርሰናል። እሱም የቃላት አስማት ይባላል። እዚህ ጋር አንድ ነገር እንድታስተውሉ ፈልጋለሁ። እናንተ ከአንደበታችሁ የምታወጡት እያንዳንዱ ቃል ለአእምሯችሁ ውስጥ ግንባታ ትዕዛዝ ነው። ብዙዎቻችሁ ሳታውቁት እውነቱን እየተናገርኩ ነው በሚል ስም ራሳችሁን በየቀኑ እየረገማችሁ ነው። ኑሮ ተወዷል፣ ገንዘብ የለም፣ እድል የለኝም፣ ደክሞኛል። እነዚህ ቃላት ስትናገሩ አእምሯችሁ እውነቱን ነው ብሎ ይቀበላል። ከዚያም ያንን እውነት በህይወታችሁ ላይ ተግባራዊ ለማድረግ ይተጋል። አእምሯችሁ እንደ ታማኝ አገልጋይ ነው። እናንተ ደክሞኛል ስትሉ እሱ የድካም ሆርሞኖችን ይረጭባችኋል። እናንተ ገንዘብ የለም ስትሉ እሱ የገንዘብ እድሎችን ሁሉ ይደብቅባችኋል። ዛሬ ግን ይህንን ጎጂ እውነት በአዎንታዊ ውሸት እንተካዋለን። ዛሬ የምነግራችሁ ዘዴ ቃላቶቻችሁን በመቀየር ብቻ የአእምሯችሁን ኬሚስትሪ መቀየር ማለት ነው። ከዛሬ ጀምሮ የምትጠቀሙባቸውን ቃላት በጥንቃቄ ምረጡ። ነገሮች ቢከብዷችሁ እንኳን ከባድ ነው አትበሉ። በምትኩ እየተፈተንኩ ነው በሉ። ተሸነፍኩ አትበሉ። እየተማርኩ ነው በሉ። ደሃ ነኝ አትበሉ። ለታላቅ ሀብት መንገድ ላይ ነኝ በሉ። ይህ ውሸት ለምን መሰላችሁ? ምክንያቱም አሁን የምታዩት ሁኔታ ከዚህ ተቃራኒ ስለሆነ ነው። ነገር ግን ይህ ውሸት ነው ነገ የምትጨብጡትን እውነት የሚፈጥረው። አእምሯችሁ እየተማርኩ ነው የሚለውን ቃል ሲሰማ መፍትሄና አዳዲስ መንገድ መፈለግ ይጀምራል። ተሸነፍኩ ሲል ግን በሩን ዘግቶ ተስፋ ያስቆርጣችኋል። እስኪ ያስቡት፣ ሁለት ሰዎች ተመሳሳይ ችግር ገጠማቸው እንበል። አንደኛው ሁሉ ጊዜ እኔ ላይ ችግር ይበዛል፣ ለምንድነው እንዲህ የሚሆነው አለ። አእምሮ አዎ አንተ እድል የለም የሚሉ ምክንያቶችን መደርደር ይጀምራል። ሁለተኛው ግን ይህ ችግር ለአዲስ እድገት የመጣ ትምህርት ነው ብሎ ራሱን ዋሸ። አእምሮ ወዲያውኑ ያ ትምህርት ምንድነው ብሎ መፍትሄ መፈለግ ጀመረ። ልዩነቱ ቃላቶቻቸው ብቻ ናቸው። እናንተም ዛሬ ራሳችሁን ጠይቁ። እስካሁን በቃላቶቼ ራሴን እየገነባው ነበር ወይስ እያፈረስኩ? ዛሬ የህይወታችሁን ስክሪፕት የምትቀይሩበት ቀን ነው። ምንም እንኳን ኪሳችሁ ባዶ ቢሆንም እኔ ተባረኩና የበለጸኩ ነኝ ማለትን ልመዱ። ይህ ቃል ለአእምሯችሁ የሚሰጠው የሀብት ትዕዛዝ ነው። ዓለም እውነቱን ተናገር ትላለች። እኔ ግን የምላችሁ ልትሆኑ የምትፈልጉትን ነገር ዛሬውኑ በቃላችሁ ውለዱት ነው። ቃላቶቻችሁ የእናንተ ዓለም ፈጣሪ ናቸው። እናንተ በቃላችሁ ስኬታማ ነኝ ስትሉ ዓለም ያንን ስኬት ወደ እናንተ ለማምጣት ትገደዳለች። ምክንያቱም ቃል ስልጣን አለው። ይህንን ለማድረግ ድፍረትና ንቃት ብቻ ነው የሚጠይቀው። ከአንደበታችሁ የሚወጣውን እያንዳንዱን ቃል እንደ ውድ ንብረት ጠብቁት። አልችልም የሚለውን ቃል ከታሪካችሁ ሰርዙት። በምትኩ አደርገዋለሁ የሚለውን ቃል ትከሉበት። ያን የህይወታችሁ ፍሬ ሲቀየር ትመለከታላችሁ። ደረጃ 5 አካባቢን ማታለል። አሁን ደግሞ ወደ አምስተኛውና እጅግ ተንኮለኛው ወደ ሆነው የአእምሮ ማታለያ ዘዴ ደርሰናል። እሱም አካባቢን ማታለል ወይም ደግሞ ኢንቫይሮንመንታል ፕራይሚንግ ይባላል። እዚህ ጋር አንድ ትልቅ እውነት ልንገራችሁ። አእምሯችሁ በየቀኑ የሚያየው የሚሰማውና የሚዳሰሰውን ነገር የእናንተ ማንነት ይወስናል። እናንተ በየቀኑ የምታዩት ነገር እጥረት ከሆነ አእምሯችሁ እጥረት የህይወቴ አካል ነው ብሎ ያምናል። አብዛኞቻችሁ ሀብታም ሲሆን ነው ምርጥ ቦታ የሚሄደው ትላላችሁ። ነገር ግን ስልቱ መሆን ያለበት በተቃራኒ ነው። ምርጥ ቦታ ስትሄዱ ነው አእምሯችሁ ሀብታም መሆንን የሚለማመደው። እናንተ ያላችሁበት አካባቢ ለምትዋሹት የስኬት ውሸት ድጋፍ መስጠት አለበት። ለምሳሌ ገና መኪና ለመግዛት የሚያስችል ገንዘብ ባይኖራችሁም በሳምንት አንድ ቀን አንድ ዘመናዊ መኪና መሸጫ ቦታዎች ሾሩሞች ሂዱ። ያንን መኪና እዩት፣ ዳሱት፣ ውስጡ ገብታችሁ ተቀመጡ። አእምሯችሁ ያንን የቅንጦት ሽታና ስሜት እንዲለማመድ አድርጉት። መጀመሪያ ላይ አእምሯችሁ እዚህ ምን አመጣ ያንተ አይደለም እኮ ብሎ ይጮሃል።
እናንተ ግን አይደለም ይህ የኔ ነው ገና በመንገድ ላይ ነው ብላችሁ መዋሸታችሁን ቀጥሉ። የአካባቢ ተጽዕኖ ሳይንሱ ፕራይሚንግ ይለዋል። አእምሯችሁ አንድን ነገር ደጋግሞ ካየው ያ ነገር ለሱ ተፈጥሯዊ ወይም ኖርማል መሆን ይጀምራል። እናንተ በየቀኑ በቆሻሻና በተዝረከረከ ቦታ የምትውሉ ከሆነ አእምሯችሁ የኔ ደረጃ ይህ ነው ብሎ ስለሚያምን ትልቅ ደረጃ ላይ ለመድረስ የሚያስችል ጉልበት አይሰጣችሁም። ዛሬ የምሰጣችሁ ትልቅ ምክር ይህ ነው። ያላችሁን ጥቂት ነገር በክብር ያዙት። ቤታችሁ ጠባብ ቢሆንም እንደ ንጉስ ቤተ መንግስት አጽዱት፣ አስውቡት። ልብሳችሁ ጥቂት ቢሆንም በንጽህና ተኩሳችሁ ልበሱት። እናንተ ለአካባቢያችሁ የምትሰጡት ክብር አእምሯችሁ ለራሱ የሚሰጠውን ዋጋ ይወስነዋል። እስኪ ያስቡት፣ አንድ ሰው በሳምንት አንድ ቀን በጣም ውድ በሆነ ሆቴል ሄዶ አንድ ሲኒ ሻይ ብቻ እየጠጣ 2 ሰዓት ቁጭ ቢል በዚያ ሰዓት በዙሪያው የሚያያቸው ስኬታማ ሰዎች የሚሰማው ክላሲካል ሙዚቃና የቦታው ግርማ ሞገስ አእምሮን ሀብታም ነህ ብሎ ይዋሹታል። ያ ሰው ከሆቴል ሲወጣ የሚሰማው በራስ መተማመንና የሚመጣለት አዲስ የንግድ ሐሳብ ቤቱ ቁጭ ብሎ ኑሮ ተወደደ እያለ ከሚያማርረው ሰው ፍጹም የተለየ ነው። ዓለም ባለህበት ረክተ ተቀመጥ ትልሃለች። እኔ ግን የምላችሁ የወደፊት ህይወታችሁን ዛሬውኑ ሂዱና ጎብኙት ነው። አእምሯችሁ ያንን ድባብ አንዴ ከለመደው ወደ ኋላ ተመልሶ በድህነት መኖር ይከብደዋል። ያን የውሸታችሁ እውነት እንዲሆን አእምሯችሁ ቀንና ሌሊት መስራት ይጀምራል። ደረጃ 6 የድል ትውስታን መፍጠር። አሁን ደግሞ ካለፉት 5 ደረጃዎች ፍጹም ለየት ያለና ጥቃት ወደሚመስል ስልት እንሸጋግራለን። እሱም ሰው ሰራሽ የድል ትውስታን መፍጠር ይባላል። እስኪ ራሳችሁን በሐቀኝነት ጠይቁ። ለምንድን ነው ሁል ጊዜ ለሰዎች ስለ ድካማችሁ፣ ስለ ውድቀታችሁና ስለ ጥረታችሁ የምታወሩት? ስራ የለኝም፣ ተጎድቻለሁ፣ ማንም አይረዳኝም ስትሉ ምን ለማግኘት ነው? ርህራሄ ግን ህይወታችሁን አይቀይረውም። ይልቁንም እናንተ ስለ ውድቀታችሁ በነገራችሁ ቁጥር አእምሯችሁ ያንን ውድቀት እንደ ማንነት አጽንቶ ይመዘግበዋል። ዛሬ ግን ይህንን ጎጂ ታማኝነት ሰብረን እንወጣለን። ከዛሬ ጀምሮ ለሰዎች የምትነግሩትን ታሪክ ቀይሩ። ገና ያልደረስከውን ስኬት እንደ ትውስታ አድርጋችሁ አቅርቡት። በቅርቡ ትልቅ ስራ ጀምራለሁ የሚለውን የተለመደ ቃል አሁኑኑ ሰርዙት። በምትኩ ትልቅ ፕሮጀክት ላይ ነኝ በሉ። ሀብታም መሆን እፈልጋለሁ የሚለውን ምኞት ተዉትና የፋይናንስ ስልቴን እያጠናከርኩ ነው በሚል በራስ መተማመን ተኩት። ይህ ውሸት አይደለም፣ ይህ የማህበራዊ ኢንጂነሪንግ ጥበብ ነው። እናንተ በራስ መተማመን ስታወሩ ዓለም እናንተን የምታይበት መነጽር ይቀየራል። ሰዎች እናንተን እንዳሸናፊ ማየት ሲጀምሩ የምታውቋቸው በሮች በራሳቸው ይከፈታሉ። ለምን መሰላችሁ? የሰው ልጅ ተፈጥሮ ሁል ጊዜ የሚከተለውና የሚያከብረው አሸናፊውን እንጂ እውነቱን ተናጋሪ ተሸናፊውን አይደለም። አእምሯችሁ አንድ ትልቅ ጸረ ውሸት መከላከያ አለው። እናንተ ለሰዎች እኔ ስኬታማ ነኝ ብላችሁ ስትናገሩ አእምሯችሁ ውሸታም እንዳትባሉ ስጋት ይገባዋል። ያንን ቃላችሁን እውነት ለማድረግ ሲል ከዚህ በፊት ያልነበራችሁን ጉልበትና ብልሃት በውስጣችሁ ይረጫል። ቃላችሁ የእናንተ እስር ቤት መሆኑ ቀርቶ ወደ ስኬት የሚገፋችሁ ሞተር ይሆናል። ዛሬ አንድ ሰው እንዴት ነው ብሎ ሲጠይቃችሁ ደህና ነኝ የሚለውና ሰልች መልስ ወደ መጣያ ጣሉት። በምትኩ በጣም ድንቅ ጊዜ ላይ ነኝ፣ ትላልቅ ነገሮችን እያስተካከልኩኝ ነው በሉ። ምንም እንኳን በዚህ ቅጽበት ኪሳችሁ ባዶ ቢሆንም ይህንን ስታደርጉ በውስጣችሁ የሚፈጠረውን ንዝረት አስተውሉ። ታላቅነታችሁን ዛሬ ካልተናገራችሁ ነገ የሚሰማችሁ ጆሮ አይኖርም። ደረጃ 7 ውጤቱን መቀበል። አሁን ደግሞ የዚህ ሁሉ የአእምሮ ጨዋታ መጨረሻ ላይ ደርሰናል። እስካሁን የተነጋገርናቸው 6 ደረጃዎች አእምሮአችሁን ለመጥለፍና አዲስ ፕሮግራም ለመጫን የተጠቀምንባቸው መሳሪያዎች ነበሩ። 7ኛው ደረጃ ግን እናንተ የፈጠራችሁት ውሸት አጥንትና ስጋ ለብሶ እውነት ሆኖ የሚገለጥበት ውጤቱን የመቀበል ምዕራፍ ነው። እዚህ ጋር አንድ ነገር መረዳት አለባችሁ። እነዚህን 7 ደረጃዎች በትክክል ከተገበራችሁት በህይወታችሁ ውስጥ የሚፈጠሩ ነገሮች አጋጣሚ ሳይሆኑ እናንተ በንቃት የጠነሳሳችኋቸው ውጤቶች ናቸው። ብዙዎቻችሁ ስኬት ድንገት ከሰማይ የሚወርድ ይመስላችኋል። ነገር ግን እውነታው እሱ አይደለም። እናንተ አእምሯችሁን ስኬታማ ነኝ ብላችሁ ደጋግማችሁ ስትዋሹት አእምሯችሁ ለዚህ ውሸት የሚመጥን እድል መፍጠር ግዴታው ይሆናል። በድንገት የማይታወቅ ሰው ደውሎ አዲስ የሥራ እድል ሊያቀርብላችሁ ይችላል። ካልሆነ ደግሞ ለዓመታት ሲያሳስባችሁ የነበረው ችግር መፍትሄ ብልጭ ሊልላችሁ ይችላል። በዚያ ሰዓት እንዴት ሆነ ብላችሁ አትደነቁ። ይልቁንም ይህማ የኔ ነው፣ አስቀድሜ ባይምሮ የፈጠርኩት ነው ብላችሁ በኩራት ተቀበሉት። ይህ ደረጃ የሚጠይቀው ትልቁ ነገር መላመድ ነው። ብዙ ሰዎች ስኬት ሲመጣላቸው ይደነግጣሉ። ይህ ለኔ ይገባኛል ብለው ይጠራጠራሉ። ይህ ጥርጣሬ ደግሞ ያመጣችሁትን ድል መልሶ ያጠፋዋል። እናንተ ግን አዎ ይህ ነው የኔ ውጤት ብላችሁ ራሳችሁን አሳምኑት። እነዚህን ዘዴዎች በተከታታይ ስትተገብሩት በውስጣችሁ ያለውን ያዳሃና ተሸናፊ ማንነት ቦታውን ለታላቁ ማንነታችሁ ይለቃል። ያኔ እናንተ ለራሳችሁ የምትናገሩት ታሪክ እውነት መሆኑን ያቆምና ህይወታችሁ መሆን ይጀምራል። ይህ ቪዲዮ ካለቀ በኋላ ወደ አሮጌው አስተሳሰባችሁ አትመለሱ። ዛሬውኑ አዲሱን ውሸታችሁን መናገር፣ ማሰብና መኖር ጀምሩ።
ዓለም እናንተ የፈጠራችሁትን ታሪክ ለመቀበል ዝግጁ ናት። እናንተ ብቻ ጸንታችሁ ቁሙ። ዛሬ ስለ ራሳችሁ የምትናገሩት ትልቁ ውሸት ምንድነው? ያንን ውሸት እውነት እስኪሆን ድረስ ደጋግማችሁ ንገሩት። ነገ ስኬታማ ሆናችሁ ስትገኙ ዛሬ ለራሳችሁ በድፍረት መዋሸታችሁን ታመሰግናላችሁ። እስከዚህ ሰዓት አብራችሁን ከቆያችሁ እናንተ ለውጥ የራባችሁ የለውጥ አርበኞች ናችሁ። ዛሬ የተነጋገርንባቸውን 7 ደረጃዎች መመሪያዎች ብቻ አይደሉም፣ የህይወት መቀየሪያ ቁልፎች ናቸው። አእምሯችሁን ዛሬ በታላቅነት ካልዋሻችሁት በትላንትናው ውድቀት መዋሸቱን ይቀጥላል። ምርጫው የእናንተ ነው። በድሮ ውጦት መታሰር ወይም በአዲሱ ስኬት ነፃ መውጣት። ይህ ለውጥ በእናንተ ብቻ እንዳይቀጭ አደራ አለባችሁ። የቻናላችን ተከታታዮች በቀጣይ ከዚህ የተሻሉ ብዙ ጠቃሚ ቪዲዮዎች ይዘን ስለምንመጣ ካሁኑ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ